እንግዲህ እንደምታዩት ተመዝግቧል። ኦልሞስት አንድ ሰራተኛ መዝግበናል። ይህ ሰራተኛ እንደምታዩት በዳይሬክቶሬቱ ወይም በዳይሬክተሩ በሰው ኃይል ዳይሬክተሩ መጽደቅ ስላለበት ከዚህኛው ከዝርዝሩ ብገባ አላገኘውም። አሁን ሰራተኛ ብዬ ዝርዝር ብል አይገኝም። ለምን? ይሄ ሰራተኛ በባለሙያው ገና ተመዘገበ እንጂ በዳይሬክተሩ አልጸደቀም ማለት ነው። እዚህ ላይ እንዳለ ልክ ሰራተኛ መመዝገብ የሚለው ላይ እንዳለ የሆነ መረጃ ብሳሳት፣ ለምሳሌ የዚህን ልጅ ስመዘግብ በአጋጣሚ የዚህን ሰራተኛ ወይም የዚህን ተቀጣሪ ስመዘግብ ፎቶ በስተት ከሆነ ያስገባሁት ሙሉ በሙሉ መረጃውን እንዲያርጋ ያለው እዚህ ጋር ሳይ ለምሳሌ እዚህ ጋር ፎቶ ነበር መግባት የነበረበት። እዚህ ጋር የሆነ ስህተት ነገር ካለ እንደገና ደግሞ የገባውን ሰነድም ደግሞ መመልከት ብትፈልጉ እዚህ ጋር ታያላችሁ ማለት ነው። ስለዚህ እኔ አሁን ቀጥታ የዚህን ኤዲት ማድረግ ፈለኩኝ ፎቶውን ማለት ነው። ስለዚህ ቀጥታ እዚህ ጋር ገባና ወደ ታች ስብና እንደምታዩት ፎቶን ቹዝ እላለሁ ማለት ነው። የራሱን የሆነ ፎቶ ለማስገባት ማለት ነው። ስለዚህ እዚህ ላይ መጣና የራሱ የሆነውን ፎቶ እዚህ ፈልጌ ኦፕን እለዋለሁ ማለት ነው። ማስረጃም ማስተካከል ከፈለኩ ላይክ እንደዚህ። ስለዚህ ለምሳሌ አሁን ሌሎቹም ማስተካከል የሚችሉ ነገሮች የስም የምን በቃ መስተካከል የሚችሉት ነገሮች በሙሉ መስተካከል ይችላሉ ማለት ነው። ስለዚህ እዚህ ጋር አስተካክል ስል ክሊክ ሳደርገው አስተካክል እለዋለሁ ማለት ነው። ያው በትክክል ተስተካክሏል ይለኛል ማለት ነው። አሁን ቅድም ያየነውን የቢሮ ሎጎ ነበር ፎቶ አድርገን ነበር። አሁን ላይ ግን የራሱ ፎቶ መምጣት አለበት ማለት ነው። ይሄው ቀጥታ ያስተካከልኩት ይመጣል ማለት ነው። ይህ ማስተካከል ነው። የሰራሁት ስራ ስህተት ከሆነ እንዴት አስተካከላለሁ የሚለውን አየን ማለት ነው። ስለዚህ አሁን ኦልሬዲ ይሄ ሙሉ በሙሉ መረጃውን የሚያሳየኝ ነው። ይሄኛው ደግሞ ማስተካከል የምችልበት ነገር አየነ ማለት ነው።